ሰላም ሰላም፣ እንዴት ናችሁ? የፋሲካ የወሎ ልጅ ተከታይ እህት ወንድሞቼ ሰላማችሁ ብዝት ይበለልኝ። ጠፍቻለሁ። አዎ ገብቼ ነው ላስታራ ሊበላ ገብቼ ነው የጠፋሁት። እንግዲህ ታውቃላችሁ ክፍለ ሀገር ስገቡ የማብራት እጥረት ፓወር ባንክ ስለሌለኝ ከምንም በላይ ማብራት ያስቸግራል። በዛ ላይ ደግሞ የሳምንት ዳታ ነው የምገዛው። ምንም ሊያቋቁመኝ አልቻለም ነበር። በዛ ምክንያት ነው የጠፋሁት። እና እንግዲህ የገጠር ሰርግ፣ የገጠር አድባብ ሁኔታዎች በብዙ ቀርጬ አምጥቼላችኋለሁ። እያንዳንዱ ነገር ሸር አደርግላችኋለሁ ማለት ነው። እና ጠፋሽ እያላችሁኝ ነው። እንግዲህ እኔም ወደ ዱባይ ሊሄድ ነው። ዩቲዩብ መሸጥ እፈልጋለሁ። በነገራችን ላይ ዩቲዩብ ልሸጥ ነው እየሰራሁበት ስላልሆነ ሞራኔም እየሞተ ስለሆነ ለምን እንደው አላውቅም፣ በተለያየ ነገሮች ማለት ነው። ሞራኔ በጣም ከሚዲያም ስለራኩ መሰለኝ ሞራኔ በጣም እየተነካ በቃ እየተወኩት ነው ማለት ትችላላችሁ። እንደ አዲስ ለመምጣት ምን ያህል ከባድ እንደሆነ ቢዩአችሁ ይቀንሳል፣ እይታችሁ ይቀንሳል፣ ሁሉም ነገርና እስኪ በተቻላችሁ ሙስሊሞች በአላህ ረመዳን ነው እንግዲህ ዱአችሁ እንዲደርስ በአላህ ላይክ አድርጉልኝ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉልኝ። ቢዩ እንዲታይ ደግሞ ህዩልኝ። ቢያንስ እንኳን 5 ደቂቃ ህዩልኝ። ክርስቲያኖችም እንግዲህ የአብይ ጾም ነው ያለነው። ሁላችንም በጸበል በዱዓ ነው ያለነው። እንግዲህ ሁላችንም ፈጣሪ ኃጢአት በደላችን ሳይቆጥር ጸሎታችን ይስማን እና በቅን ልብ ላይክ አድርጉኝ። እንዲሁም ደግሞ 5 ደቂቃ እያያችሁ ላይክ እያደረጋችሁ አበረታቱኝ፣ ሞራን ሆኑኝ። እናንተ ለጥያቄያችሁ ሁሉ ጠይቁኝ። በዚህ አጋጣሚ ከዱባይ፣ ከባህሬን፣ ከጆርዳን ጠፋሽ እውነት ዋትስአፕ ላይ መልሼ የማልጨርሰው ሪከርድ ነው ያለው። የኔ ግማሹ ከፍቷል፣ ግማሹ አልከፈተም እና ይህን ያህል የኔ መጥፋት ያሳስባቸዋል። የእናቴ ራሱ እንደዚህ ተጨንቃ የምትፈልገኝ አይመስለኝም። ስጠፋ ማለት ነው ስጠፋ ተጨንቃ እንደናንተ ማለት ነው የምትፈልገኝ አይመስለኝም። እውነት እንደው የሰው ፍቅር ይስጣችሁ የሚባለው ከዚህ ላይ ነው። እንደው ኑሩልኝ፣ ሺህ ዓመት ኑሩልኝ እውነት ለመናገር እና የጠፋሁት በዚህ ምክንያት ነው። ከዛ በፊትም አልነበረ ቢዚ ሆንኩ። ብቻ በቃ አላል አንዳንዴ ሰው እራሳችሁ ሞራናችሁ ካልተነሳሳ ምንም ነገር ማድረግ አትችሉም እና በዛ ውስጥ ሆኜ ነው ማለት እፈልጋለሁ። እና እንግዲህ ያው ወደ ዱባይ ለመሄድ አስቤያለሁ። ዱባዮች እንድትቀበሉ በቅርብ ቀን እመጣለሁ። ትንሽ እስኪ እንግዲህ ተዝናንቼ ወይ ሰርቼ እመጣለሁ። መቼም የአረብ ሀገር መዝናናት ወጪውን ታውቁታላችሁ፣ ከበር እንድታረጉኝ እና እንደዛ አስቤያለሁ። ለማንኛውም ሁሉም ነገር ሰው ያስባል፣ እግዚአብሔር ይፈጽማል። እውነት ለመናገር ዩቲዩብ ቻናሌ የሚገዛ ሰው ካለ አናግሩኝ፣ መሸጥ እፈልጋለሁ። እውነት በዚህ ቢዩ በጣም ወርዷል። ዜሮ ነው ማለት ትችላላችሁ። ቢዩ እይታው ወርዷል፣ ቢዩ ቀንሷል እና እንደ አዲስ መነሳት በሉት። እንደ አዲስ እንግዲህ እኔ 29000 ሰብስክራይብ አለኝ። በራሴ ድክመት እንደሆነ ወደ ኋላ ያልኩት በጣም ቀዝቅዟል። እስኪ አበረታቱ፣ ሞራን እንሁን። ሞራን ከሆናችሁኝ ካበረታታችሁኝ ሀሳቤን ልቀይር እችላለሁ። ካልሆነ ግን ሽጬ ያው እንግዲህ እስከዛሬ እንደጠፋሁት እኔም እጠፋለሁ ማለት ነው። እና እንዴት ናችሁ? በተረፈ ጾም ጸሎት ረመዳን እንዴት ይዟችኋል? ጥያቄ ካላችሁ መልሱልኝ። እንግዲህ ላሊበላ አምሮባታም በተወሰነ አስፋልቷ እየተሰራ ነው። እንግዲህ እየተነሳሳ ነው አሁን ያለችበት። ግን ከላሊበላ እስከ ጋሸና ስመጣ እንዳለ ወታደር ነው። ጦርነት ይኖራን ብዬ አስባለሁ። እንግዲህ ወገኖቻችን ፈጣሪ ይጠብቃቸው። እኔ እንኳን ወጥቻለሁ። ነገር ግን አሁን እናት አባት፣ እህት፣ ወንድም፣ ቤተሰብ፣ ሀገር የሚባል ነገር አለና ጦርነቱ እንግዲህ ወደ ትግራይ ክልል ነው እየዘነበ ያለው። የወታደር አይነት ልነግራቸው አልጥርም። ገና ሲያዩ ህዝቡ ይሸበራል። ሁኔታውን ሲያዩ ስላሳለፈን ብዙ ፈተና ብዙ ሰቃይ በቃ እንደዚህ ትላልቁ መኪና ሞልቶ ጥይቱን አቀባብሎ ስታዩት ሽብር ነው የሚከተውና ፈጣሪ እንደው ሰላሙን ያምጣልን። የዋህ ገበሬ በቃ እኔ አይሰቃዩብን። እውነት ለመናገር በቃ እኔ እንጂ እርሻ ለምን አረሳችሁ ተብሎ ብር ይጣልባቸዋል። በቃ ሰው ተጣላ ተብሎ ብር ይጣልባቸዋል። በቃ መቋቋም እየቻሉ አይደለም አሁን ላይ እውነት ለመናገር ማለት ነውና ፈጣሪ ጦርነቱ ያቅልልን። እንግዲህ ብዙ ስቃይ ብዙ መከራ አሳልፈዋል። ሁለተኛ ደግሞ አይፈትነን ማለት ነው የምፈልገው እውነት ለመናገር ማለት ነውና ለዛ ነው የኔ ወድሽ። እንዴት ነው ገጠር ግን አላማረብኝም? በእናትህ እናቴ ምን አማረሽ እየተባልኩ ነው። ምን አማረሽ ቆሎ
ወጡ ሽበራ ወጡ ምኑ በቃ እኔ እንጃ ከሙሽራዋ በላይ እኔ ነኝ ስበላ ነበረ። በዚህ አጋጣሚ የጠፋሁት ወንድሜ ድሬ ነው። ለወንድሜ ሰርግ ከስራው ተጀምሮ እስከሚጨረስ ድረስ እዛ ነበር ከአንድ ወር በላይ ማለት ትችላላችሁና በዛ ምክንያት ነው የጠፋሁት። እንግዲህ ያው አንዳንድ ነገር አስገባላችኋለሁ። ሼር፣ ላይክ፣ ሰብስክራይብ አድርጉልኝ፣ አበረታቱኝ፣ ሞራን ሆኑኝ ማለት እፈልጋለሁ። እንግዲህ እንደ አዲስ መነሳት ምን ያህል እንደሚከብድ ልነግራችሁ አልችልም። በጣም ይከብዳል። ከእናንተ መለየት ይበራል። ሶሻል ሚዲያ ላይ ፍቅር ነው የሚሰጣችሁ ህዝብ ነው፣ ፍቅር የሚነሳችሁ ደግሞ ህዝብ ነው። ይሄን ወቁ እና አበረታቱኝ። ሼር፣ ላይክ፣ ሰብስክራይብ አድርጉ። እይታ ይዩልኝ ማለት ወዳለው። ከዚህ በኋላ አለው አልጠፋም ብዬ አስባለሁ። ዩቲዩብንም ቢሆን የምሸጠው በህጋዊ መንገድ ሰዎች አማክሬ ስንት እንደሚያወጣ የሸጡ ሰዎችም ስላሉ እነሱን አማክሬ ነው የምሸጠው። ያው እንግዲህ ኢሜላችሁን ፓስወርዳችሁን ሰጥታችሁ ስለምሸጡ ሰው አናግሬ ነው የምሸጠው። ነገር ግን ከመሸጤም በፊት አረ ስሪ በርቺ ወደ ኋላ አትበይ የምትሉኝ ከሆነ ደግሞ የእናንተ ድጋፍ ያስፈልገኛል። እናንተ ናችሁ ከዚህ ያደረሳችሁኝ፣ ከዚህ በላይ እንድታደርሱኝ በእግዚአብሔር በአላህ ጠይቃችኋለሁ። አመሰግናለሁ። ሼር፣ ላይክ፣ ሰብስክራይብ አድርጉ።